ሰላም ሰላም ውድ ቻናሌ ተከታታዮች እንደምን ቆያችሁኝ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንደምን ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ደህና ነው። አዳዲስ ወደ ቻናሌ የመጣችሁ የቻናሌ ቤተሰቦች ዌልካም ብያችኋለሁ። አብራችሁም ደግሞ ያላችሁ ነባር ቤተሰቦቼ እንኳን ደህና መጣችሁ። እንግዲህ ይህንን ቻናል እንደለመድነው ላይክ ሰብስክራይብ ሼር ማድረግ እንዳትረሱ እላችኋለሁ። ዛሬ እንግዲህ በጠቃሚ ቪዲዮ ነው የመጣሁት፣ ምክንያቱም እኔ የተጠቀምኩበት ነው። እኔ ይሄን ጨርሼ ብዙ ጨርሼ ይሄ ግማሽ ነው የቀረው። እዚህ ጋር ቀንሼ በቃ ለእናንተ ለማሳየት አምጥቼዋለሁ። ጽሁፉን እንደምታነቡት ካካው ነው፣ ኮኮ ፓውደር ለኬክ መስሪያ፣ ለቸኮሌት ኑቴላ የሚሰራበት እና ብላክ ቸኮሌት ገበያ ላይ ዘይትና ስኳር ተጨምሮበት የሚሸጠው ኑቴላ ውድ ነው። እንደገና ብላክ ቸኮሌት ተብለው ማርኬት ላይም ብዙ አይነት ብራንዶች አሉ፣ በፍሩት ጣዕም በተለያየ መልኩ ማቆያ ተጨምሮባቸው የሚሸጡት። እንግዲህ ከዚህ ከዱቄቱ ነው የሚሰሩት ማለት ነውና እኔ ደግሞ ኦሪጂናሉ ለምን አንጠቀመውም በሚል እንግዲህ ባገኘሁት ኢንፎርሜሽን መሰረት እኔ ተጠቀሜበት ወደ እናንተ ይዤ መጥቻለሁኝ። ይሄ ካካኦ ኮኮ ፓውደር ለምንድን ነው የሚጠቅመው ብለን ካልን በመጀመሪያ ደረጃ ለደም ግፊት ነው። በደማችን ውስጥ ያለውን ስብ በማቅለጥ ደማችን በደንብ በንጽህና እንዲወርድ ያለ ስብ ከስብ በጸዳ መልኩ ንጹህ በሆነ መልኩ እንዲወርድ ያደርጋል ማለት ነው። በተጨማሪም ደግሞ ለኮሌስትሮል ነው። ለኮሌስትሮል እንግዲህ ስብን በማቅለጥ ከሆዳችን ላይ ከተለያየ ቦታ ስብን በማቅለጥ እንግዲህ ጤናማ የሆነ አካላትን ይሰጠናል ማለት ነው። ከልባችን ላይ፣ ከሳምባችን፣ ከጉበታችን ላይ፣ ከደም ስራችን ላይ፣ ከመገጣጠሚያችን ላይ ብዙ የተቀመጠውን ሳናቀው የቆየውን ቅባት እና ዘይት ጠርጎ በሽንትና በላብ በማውጣት ጤና ይሰጠናል ማለት ነው። እንግዲህ ውድ ቤተሰቦቼ ለአንድ የውሃ ብርጭቆ ግማሽ ሾርባ ማንኪያ በቂ ነው። እንግዲህ በጣም ቪታሚኖች፣ ሚኒራሎች ከዚህ ነው የሚሰሩት። እንግዲህ እንዳገኘሁት መረጃ ከሆነ የፊት ፓውደሮችም አንዳንድ ነገር እየተደባለቀባቸው ካኮ ፓውደር እንደሚገባባቸው ሰምቻለሁ። አንድ ሻይ ማንኪያ ለአንድ ትንሽዬ ውሃ ወይ ወተት አድርገን አልመንድ ሚልክ ሊሆን ይችላል፣ ኮኮናት ይሆናል፣ ኦትስ ይሆናል፣ የሚመቸንን አድርገን ፊታችንንም ብንጠቀምበት ለፊታችን ንጹህ ቆዳን ይሰጠናል። ምክንያቱም ውስጡ ማግኒዚየም፣ ፕሮቲን፣ ሄልዚ የሆኑ ጠቃሚ ቫይታሚኖችን ስለያዘ ማለት ነው። እና እንግዲህ ውድ ቤተሰቦቼ እናንተም ተጠቀሙበት እላለሁኝ። ወደ አጠቃቀሙ ስንሄድ እንግዲህ እኔ የምጠቀመው ትንሽ እዚህ ያው ይመራል። በእርግጥ መምረሩ ነው እንግዲህ የሚያስፈልገው፣ ዋና ጥቅሙ መምረሩ ስለሆነ እሱን ከአንድና ከሁለት ጊዜ በላይ ከተጠቀምነው እንለምደዋለን ማለት ነው። እኔ ቅርብ ጊዜ ስለጠጣሁኝ ሙላ አድርጌ አልሰራ፣ ምክንያቱም አሁን ቅርብ ጊዜ ጠጥቻለሁ። እኔ ስለምጠቀምበት ነው ወደ እናንተ ያመጣሁት፣ ምክንያቱም እንድትጠቀሙበት ስለምፈልግ ነው። እየተጠቀማችሁ ያላችሁ ቤተሰቦቼ ልትኖሩ ትችላላችሁ፣ ግን አንድና ሁለት ጊዜ ብቻ ተጠቅሞ መተው ሳይሆን አንድን ነገር ወደ ጥቅም የሚለውጠው ሳናቋርጥ መጠቀማችንን ነው ማለት ነውና እንግዲህ በጾም ላይ ያላችሁ ይሄ በጣም ጥቅም አለው። ምክንያቱም ፋት በርን የሚያደርግ ስለሆነ በጣም ጥቅም አለው። በመጠጣት እንግዲህ ጉልበት ታገኛላችሁ ማለት ነው። ጤናማ እንቅስቃሴ እንዲኖረን ያደርጋል። ይሄ በጀርመንኛ ነው የተጻፈው እና ተጠቀሙበት እላለሁ። በጣም ማግኒዚየም፣ የአይረን እጥረት በተለይ ያላችሁ አይረን አለው ውስጡ። እኛ ጥቁር ጤፍ ውስጥ እንደምናገኘው አይረን ማለት ነው እዚህ ውስጥም
አይረን አለው ማግኒዚየም አለው ፖታሲየም አለው በሙዝ ውስጥ ያለው አለው ማለት ነው እና እዚህ ሀገር እንግዲህ እናቶችና አባቶች በጣም ይጠቀሙታል ቡና የማይጠጡ ሻይ የማይጠጡ እናቶች በጣም ይሄንን ይጠቀሙታል ማለት ነው እና በጣም ነው የሚጠቀሙት ቡና እንግዲህ ሲበዛ ለደም ግፊት ያጋልጣል ብዙ ለልብ ድካም ያጋልጣል ይሄ ደግሞ ከጉዳት ነፃ የሆነ መጠጥ ነው ማለት ነው እንግዲህ እስከምንለምደው ድረስ በወተት በሙዝ ስሙዚ በማንጎ ያደረገን ብንጠቀም ይጠቅመናል በቺያ ሲድም ሊሆን ይችላል ከፓውደር ጋር ከተልባ ጋር ሊሆን ይችላል እኔ ከቺያ ሲድ ጋር እንደገና ደግሞ ከተልባ ፓውደር ጋር በመደባለቅ ሙዝ እና አናናስ ማንጎ ጋር ስሙዚ በማድረግ ተጠቀማለሁ እናንተ እንግዲህ አጠገባችሁ ቤት ውስጥ ያለውን ካካኦ ፓውደር በመጠቀም በውሃ ብቻ በጥብጣችሁ ወይ ደግሞ በፈለጋችሁት አይነት ወተት በመጠቀም ተጠጡ ለልጆችም ተጠጧቸው ለልጆችም ምንም ሳይድ ኢፌክት የለውም ጥቅም ነው ያለውላችኋለሁ እንግዲህ ውድ ቤተሰቦች የካካኦ ፓውደር እንግዲህ ለእጃችን አንዳንድ ጊዜ ብዙ አይነት ኬሚካል ልንነካ እንችላለን ከዛ የተነሳ ጓንትን ካልተጠቀመን እጃችን ሊጠቆር ይችላል ማለት ነውና ይሄንን በውሃ ወይ በወተት ደግሞ በጥብጠነው ቦታው ላይ ተቀብተነው 10 ደቂቃ ብናስቀምጠው ያ የጠቆረው ቦታ ይነጻል ማለት ነው ፊታችንንም በተመሳሳይ እንደዚሁ በወተት ወይ ደግሞ በውሃ በጥብጠነው ከተቀባነው በኋላ 10-15 ደቂቃ አስቀምጠን ብንታጠበው ተመሳሳይ የሆነ ጥቅም እናገኛለን ሳይድ ኢፌክት የለውም እና እንግዲህ ዋጋውን በተመለከተ ደግሞ ዋጋው እዚህ 1 ከ99 ዩሮ ነው የገዛሁት በጣም ከሌላው ቅናሽ ነው ማለት ነው ይሄ ሱፐርማርኬቱ የገዛውበት አፈር ይባላል የአልዲ እህት ኩባንያ ነው እቃቸውን ራሳቸው ነው የሚያመርቱት ከትንሽ እስከ ትልቅ የሚያመርቱት ራሳቸው ናቸው እንግዲህ መላ ኢሮፕ ውስጥ አሉ አልዲ እንግዲህ ያው በዋጋው ትንሽ ስለሚቀንስ የታወቀ ነው ከሌላው ማለት ነውና በየትኛው ሀገር ያላችሁ እንግዲህ ገዝታችሁ ተጠቀሙ አንድና ሁለት አለው አንደኛው እንግዲህ በጣም ብላክ ካካኦ የሚባለው ነው ይሄኛው ማለት ነው ግዙና እንግዲህ በመጠጣት ሆነ በመነስነስ በመቀባት በተለያየ መልኩ ካካኦ ፓውደርን በትጠቀሙ በጣም ጥሩ ውጤት ታገኛላችሁ እላለሁ ውድ ቤተሰቦች እንግዲህ ከወተት ጋርም በጣም ጥሩ ጥቅም ነው ያለው በጣም የሚጠቅም ነገር ነው ቡናን መቀነስ ያስፈልጋል በአሁን ሰዓት ቡና ለልብ ጤንነት በቀን 1 ሲኒ ብቻ ቢመከርም ብዙ ሰዎች ግን ባላስፈላጊ ብዛት ራሳቸውን ያደክማሉ ለደም ግፊት በሽታ ለልብ መድከም ያጋልጣሉ ቡናና በስቶ በመጠጣት እንግዲህ የቡናን ኮታ በመቀነስ ወደ ካካኦ ሽፍት እናደርጋላችኋለሁ ሻይም በቀን 1 ብርጭቆ ምንም አይደለም ሲበዛ ነው ዶዝ ሁሉም ነገር ችግር የሚያመጣው ስለዚህ ይሄ ደግሞ የተፈጥሮ ከዛፍ ላይ የሚገኝ ምርት ስለሆነ ተጠቃሚ ብንሆን ሁላችንም እንጠቀምበታለን ብዬ እላለሁኝ እኔ እንግዲህ መጠቀም ከጀመርኩኝ በጣም ትንሽ ቆይቻለሁኝ ከዚህ የተነሳ ስለሰራልኝ ነው ይዤላችሁ የመጣሁት ሆድ ላይ ያለ ስብን ያቀልጣል ደም ግፊት ይቀንሳል ብያችኋለሁ ይሄ እግር ላይ የሚመጣውን የደም ስር መጥቆር የደም ስር እብጠት ሁሉ ያንን ሁሉ የእግር እብጠት የኩላሊት በሽታን ሁሉ ነው የሚቀርፈው እንግዲህ በሌላ ጊዜ ብዙ ዝርዝሩን ደግሞ ይዤላችሁ ልመጣ እችላለሁ አሁን ግን ኢሚዲየትሊ በተጠቀሙበት ብዬ ነው ወደ እናንተ ያመጣሁት ብዙ ሰው ካፕሱሉን ይጠቀማል እዚህ ሀገር ካፕሱሉ ደግሞ እንደ ቪታሚን የሚሸጠው ፋርማሲ ውስጥ ውድ ነው ይሄንን በትንሽ ገንዘብ ገዝተን እንጠቀምላችኋለሁ ራሳችንንም ከበሽታ እንከላከላላለሁኝ ወዶችዬ እንግዲህ አስተያየት ካላችሁ በኮሜንት ስር አስቀምጡልኝ ለዛሬ ይዤላችሁ የቀረብኩት ዝግጅት ይሄንን ይመስላል ላይክ ሰብስክራይብ ሼር ማድረጋችሁን አትርሱ እንደወትሮ ማለት ነው አብራችሁኝ ስለቆያችሁ በጣም አመሰግናለሁ ክብረት ይስጥልኝ በሰላም ቆዩኝ ባይ ባይ